ውድ የግስላ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ ያን ፕሮግራማችን ጀምረናል ሰብስክራይብ ላይክ እና ሼር ያደርጋችሁ አብራችሁን ቆዩ እንግዲህ ያ ውድ አድማጭ ተመልካቾቻችን የበረከት ጉዳይ ያው የበረከት ገበሬዋ ማለት ነው የበረከት ገበሬዋ ምናልባት የሷ ጉዳይ በጣም የበዛ ስለሆነም ሊሆን ይችላል እንደገናም ደግሞ ያው ፈጣሪም አንዳንዴ ሲፈቅደው በአደባባይ ተጋለጠች እንጂ በጣም ብዙ አይነት እንደዚህ ካራክተር ያላቸው ሰዎችና ኢትዮጵያ ውስጥ ኢትዮጵያን በጣም በስውር ሲያጠፉ ሲመዘብሩ የነበሩ ሰዎች በጣም ብዙ ናቸው ከባለስልጣን እስከ ባለሀብቶች ድረስ ስቲል ያሉም አሉ ግን የበረከት ገበሬዋ ከተጋለጠ በኋላ መረጃዎችን ማሰባሰብ ከጀመርን በኋላ እኛም ያገኘነው መረጃ እንግዲህ ትንሽ አግራሞትን ስለፈጠረብን እሱን ነው ይዘንላችሁ የቀረብን የበረከት ገበሬዋ ጉድ እጅግ በጣም ከባድ የሚዘገንን ጉድ ነው ኢትዮጵያ ውስጥ ሰርታ የሄደች ነገር ግን ልክ እንደሷ ሁሉ አሁንም ኢትዮጵያ ውስጥ ቁጭ ብለው አሁንም እነሱ ራሳቸው አውሮፓና ዱባይ ቁጭ ብለው ኢትዮጵያ ላይ ግን ያደረጉት ያለው ክፋት ያደረጉት ያለው ስርቆት ያደረጉት ያለው ማጭበርበር ለሌሎች ባለስልጣንና ባለሀብቶችም ምናልባት እርምት ይሆናል ብለን እናስባለን እንግዲህ መንግስት በደንብ የሚሄድበት ከሆነና ምናልባት እነዚህ የመንግስት ባለስልጣናት እንደሚባሉት ወይም በረከት እንዳለችው እጃቸው ከሌለበት በደንብ እዚህ በላይ ሄደው ሌሎች የመንግስት ባለስልጣናትንም ባለሀብቶችንም ለህግ ሊያቀርቡልን ይገባል ብለን እናስባለን ቢኮዝ አሉ በጣም የተለያየ ሰዎች ማለት ነው በእንደዚህ አይነት ስምሪት ውስጥ የገቡ ነገር ግን በረከት ገበሬዋ እንግዲህ ከሐዋሳ ተወልዳ በሱዳን አድርጋ ኡጋንዳ ሄዳ ከኡጋንዳ እስከ ባሏ እስካለበት አየርላንድ ወይም ደግሞ ሁለተኛ አገሯ ከሆነችው አየርላንድ እስከምትገባ ድረስ ያለው ታሪኳ እንዳለ ሆኖ እዛ በኋላ ግን ተመልሳ መጣ ይዛው የመጣች ማንነቷ እንግዲህ የመጀመሪያው ማንነቷ እናትና አባቷን ክዳ የኢሉሚናቲ አባል ነኝ የሰይጣን አምልኮ ተከታይ ነኝ ብላ ራሷን በአደባባይ የገለጸችበት ቪዲዮ አለ ውድ አድማጭ ተመልካቾቻችን ከዛ በኋላ እንግዲህ ራሷን ለሱ ከሰጠች በኋላ ይሄ በኢንቨስትመንት ሰበብ የእርሻ መሬት ወስዳ በተለይ ኦሮሚያ ክልልና እንደገናም ደግሞ የቤንሻንጉል ጋምቤላ ላይ ስታረጋቸው የነበሩ አክቲቪቲዎች እጅግ በጣም የሚዘገንኑ ጉዶች ናቸው ሪሊ የፍራፍሬ ምርት ማርም ስታመርት የነበረ ሺሻ ስታመርትበት ነበር ይሄ ኢትዮጵያውያን ምን ያህል ሲጎዳ እንደነበረ ኢትዮጵያውያን ወጣት እሱ ብቻ አይደለም እዚህ መሬት ላይ ወስዳ የሂውማን ትራፊክስ አገልግሎት ስትሰጥ ነበር በሰዎች ህገወጥ ዝውውር ውስጥ የተከሰሰች ትዩነች የወርቅ ማዕድን ብላ ወስዳ የኢትዮጵያን መሬቶች ስትመዘብር የነበረች ከአረቦች ጋር ተደራድራ አረቦችን ወደ ኢትዮጵያ እያስመጣች ሴቶችን በድለላ መልኩ ያቀረበች ምን ስታረግ እንደነበረ አሁን የወጡ መረጃዎች ያሳያሉ ከአረቦች ጋር ያላት ግንኙነት በሴቶችን ለባለሀብቶች በማቅረብ ሴቶችን ለአረብ ሀገሮች በማቅረብ የተዋጣላት ሌባ እንደነበረች ይታወቃል አሁንም ኬንያ ቁጭ ብላ ኢትዮጵያ ነው ያለውኝ ያለች ታጭበረብር ቆይታ በዱባይ አድርጋ ነው ወደ አየርላንድ ሄደች ዛሬ ኢትዮጵያ ውስጥ ነው ያለው ኢትዮጵያ ውስጥ ነኝ ብላ ቪዲዮ ላይቭ ሰርታ በበነገታው አየርላንድ ገብቻለሁ ያለች ሴትዮ ነች ምን ያህል አጭበርባሪ እንደሆነች በሷ ምክንያት ምን ያህል ሰዎች እንደተጎዱ ምን ያህል ሰዎች ህይወታቸውን እንዳጡ ፈጣሪ ነው የሚያውቀው በጣም ሌባ እኔ አሁንም መናገር የምንፈልገው እንደ ግስላ ሚዲያ እንደዚህ አይነት ሰዎች ኢትዮጵያ ውስጥ ሞልተዋል እነዚህ ደግሞ ኔትወርካቸው አሜሪካ አውሮፓ ፍራኦል የሚባለው ልጅ የሷ ተባባሪ ወይም የሷ ቀኝ እጅ ነው የተቀመጠው ወይም ያለው አሜሪካ ነገር ግን የሚሰራው በሰዎች የህገወጥ ዝውውር ውስጥ እጁ ያለበት የህገወጥ ኢንቨስትመንት ብሎ ወስዶ ከሷ ጋር ሲሰራው የነበረ ኢትዮጵያ ውስጥ አሜሪካ ኢትዮጵያውያን የወሰደ የእርሻ ትራክተር መኪና ገዝላችኋለሁ ብሎ ፌክ የሆነ ካምፓኒ የወሰደ ያሳየ እነ ቴምብር ማሳያ ናቸው ወጥተው በአደባባይ ሲያለቅሱ አይተናቸዋል በነፍራውልና በዚች ሌባ
በረከት ገበሬዋ የተታለሉ ማለት ነው። ስለዚህ ኢትዮጵያውያን አንደኛ ህዝቡ ንቃተ ህሊናውን በደንብ ሊያዳብር ይገባል። ከነዚህ ባለሀብቶች በስተጀርባ ያለውን ጉዳይ ሊያጠኑ ይገባል። እነዚህ ሰዎች መደበቂያቸው መሸሸጊያቸው ሶሻል ሚዲያ ነው። ይመጡና በሶሻል ሚዲያ አኗኗራቸውን አዋዋላቸውን ኤቭሪቲንግ ያሳዩናል እና ኦን ዘ ግራውንድ በህጋዊ መንገድ የመጣ ሀብትና የተሰራ ሀብት ነው አስመስለው ስለሚያቀርቡልን እኛ ደግሞ አምነናቸው እንከተላለን፣ እንበላለን። ብዙ ኢንቨስተሮችን በልታለች ስትዩ እኔ መሬት አሰጣችኋለሁ በሚል ሰበብ ብዙ ኢንቨስተሮችን አስበልታችኋለች። ለእጅ መንሻ ከባለስልጣኖች ጋር እኔ ይገናኛለሁ በማለት ከእያንዳንዱ ሰው እስከ 800 ሺህ ብር ወስዳለች። እነዚህ ሰዎች አልቅሰው ነው የቀሩ። ቢኮዝ እንዳይናገሩ የሰሩት ስራ ወንጀል ነው፣ ራሳቸውን የሚያስጠይቅ ነው። ነገር ግን በረከት ገበሬዋ ከባለስልጣናት ጋር ሆና የመከላከያን መታወቂያ ፕሪንት አድርጋ የፌደራልን ፖሊስ መታወቂያ ፕሪንት አድርጋ ይዛ በእነሱ ደብዳቤ የተጠቀመች ስትሰራው የነበረ ማጭበርበር እጅግ በጣም ብዙ ነው። እሱ ብቻ አይደለም። የባንክ ስቴትመንቷ በብዛት ኢትዮጵያ ውስጥ አይደለም። የባንክ ስቴትመንቷ ከኢትዮጵያ ውጭ ባሉ አገሮች ነው። ኬንያ፣ ኡጋንዳ፣ እንደገና ደግሞ ዱባይ ነው በአብዛኛው እንቅስቃሴዋ የነበረ። ቢኮዝ ታውቃለች የሆነ ቀን እንደምትያዝ የሆነ ቀን ነቄ እንደሚባልባት ታውቃለች። ስለዚህ ሴትዮ ይሄ የእርሻ ማሳዋን የእርሻ እንትኗን መደበቂያ አድርጋ ሌሎች ንግዶችን ስታጦጥፍበት የነበረው እንቅስቃሴዋ ከኢትዮጵያ ውጭ ነው የባንክ ትራንዛክሽን የነበራት። አሁንም ስትሄድ እጅና እግሯን ይዛ ነው የሄደች። ያለችውንም ሰምታችኋታል። ማንም አያስቆመኝም፣ አሁንም ይህን ኢንቨስትመንት እቀጥላለሁ ነው ያለች። የፌደራል ፖሊስ አሁንም እጁ ንጹህ ከሆነ የፌደራል ፖሊስ እቺ ሴትዮ በኢንተርፖል ተይዛ ኢትዮጵያ ውስጥ መጣ ለህግ መቅረብ መቻል አለባት። ለሌሎች ማስተማሪያ መሆን መቻል አለባት። በሷ ምክንያት የሞቱ ሰዎች አሉ። በሷ ምክንያት አገር ጠፍታለች። እኔ የብልጽግና ካድሬዎች በራሱ ወይም ደግሞ ባለስልጣኖች በራሱ ይህን ያህል ሙስና ተደምረው ራሱ ይበላሉ ብዬ አላስብም። በዚህ ደረጃ ማለት ነው። እሷ ባጭበረበረችው ልክ ማለት ነው። ስለዚህ የአየርላንድ መንግስት ደብዳቤ ሊጻፍለት ይገባል። እንደዚህ አይነት ወንጀለኞችን ሸሽጎ ወይም ደብቆ መያዝ ወንጀል ነው ራሱ የአየርላንድ መንግስት። ስለዚህ እንደዚህ አይነት ወንጀለኛ ሰዎችን አጋልጦ የመስጠት ተባባሪ ሊሆን ይገባል የአየርላንድ መንግስት። ይሄን ደግሞ የፌደራል ፖሊስ እስከ ጥግ ድረስ ሄዶ አምጦ ለፍርድ አቅርቦ ማሳየት። እሷም ንጹህ ነኝ ስትል ስታቀራራ ከነበረ ሰምተናታል። ደግሞ ይሄን ካደረገች ትምጣና በህግ ፊት ትዳኝ። ከዛ ውጭ የበረከት ገበሬዋ ይሄ መተቷ እሱማ ደግሞ የጉድ ነው። ገና ሲጀምር አባባ ታምራት ጋር ነው ጋብቻ የፈጸመች አሉ። ከአባባ ታምራት ነው ግንኙነት ያደረገች አሉ። አባባ ታምራት ገለታ የሚባለውን እንግዲህ ታውቁታላችሁ። እያንጓለለ ከሱ ፍቃድ አግኝታ ከሱ ይሁንታ አግኝታ ከሱ ጋር አብረው የሚሰሩት ስራ ነው። ፎርዛት ማለት የኢትዮጵያ ትላልቅ ባለስልጣኖችም እንደዚህ አይነት አክቲቪቲ ያላቸው ሰዎች ናቸው። እንጥቀስም ከተባለ መጥቀስ የሚቻል ትላልቅ ባለስልጣኖች ሁሉ ከዚህ ኮተት ከዚህ መተት ጋር ያሉ ሰዎች ናቸው። የግብር ልጃቸው ሰይጣን፣ የግብር አባታቸው ሰይጣን የሆነ ሰዎች ናቸው። ስለዚህ ሴትዮ የኢሉሚናቲ ተከታይ እንደሆነች በአደባባይ ተናግራለች። እሱ ብቻ አይደለም እኮ ደግሞ የኢሉሚናቲ ማህበር ኢትዮጵያ ውስጥ እንዲስፋፋ በህቡ ስትሰራ የነበረ ብር የተቀበለች ስፖንሰር ስታደርግ የነበረ ከሌሎች ሀገሮች እቺ በረከት ገበሬዋ ነች። የኢትዮጵያን ባህል ወግ የማይመጥን ማለት ነው። እና በረከት ገበሬዋ አሁን እንዲሁ ዝም ብላ ስታቀራራ ከበስተጀርባዋ አይጠፋንም እኮ የተደበቀ አይደለም። ሩጣ ሂዳ የጠቅላይ ሚኒስትሩን ፎቶ ጀርባዋ ላይ አድርጋ ሩጣ ሂዳ የኔን እድሜ ከፍሎ ለአንተ ይስጥህ ምናምን ነገር እያለች ስትቀባጥር የሰራችው ትልቅ ወንጀል እንዳለ የአደባባይ ሚስጥር ነበር። ትላልቅ ባለስልጣኖችንም እንደያዘችና
and at the end of the day እነዚህ ትላልቅ ባለስልጣኖችም ደግሞ እንደማያድሟት ስታቅ ሩጣ ሄዳ ከጠቅላይ ሚኒስትሩ ስር ነው የተደበቀች። አሁንም የኢትዮጵያ መንግስት እችንን ሴትዮ ወንጀል ሰርታል። ወንጀል ብቻ አይደለም ሀገር ጠፍቷል። ይሄ ከሀገር ክደት ወንጀል የማይተናነስ ወንጀል ሰርታለች። አሁን በኢንተርፖል ከአየርላንድ መንግስት ጋር ተነጋግሮ ወደ ሀገሯ መታ ፍትህ እንድታገኝ ማድረግ ይገባል እንላለን። ውድ አድማጭ ተመልካቾቻችን ሌሎች አሉ በእንደዚህ አይነት በድብቁ አጀንዳ ውስጥ የተካተቱ ድብቅ ባለሀብቶች ማንነታቸው በደንብ ይጋለጣል። እነዚህ ሰዎች ደግሞ ሰርተው ያገኙት ሀብት ስላልሆነ በዚህ ድብቁ አጀንዳ ውስጥ መጥተው ያገኙት ሀብት ስለሆነ ሌሎችን ሰርተው የሚበሉት ሰዎች ማጥፋት፣ ስታርታፕ ቢዝነሶችን መግደል የቀን ተቀን ስራቸው ነው። ስለዚህ በእነሱ ምን መጣባቸዋለን። ውድ አድማጭ ተመልካቾቻችን የዛሬውን አበቃን። ቴንክ ዩ